ከባንኮች ዩሮ ወይም ዶላር ሳትጠይቁ በራሳችሁ የውጭ ምንዛሪ ዕቃዎችን ወደ ሀገር ውስጥ እንድታስገቡ ተፈቅዷል። የኢትዮጵያ ብሔራዊ ባንክ ይህንን በተመለከተ አዲስ መመሪያ አውጥቷል። ይህ ብሔራዊ ባንክ ያወጣው አዲስ መመሪያ የፍራንኮ ቫሉት ገቢ ዕቃዎች መመሪያ ቁጥር FVD /0126 የተባለ መመሪያ ነው። ፍራንኮ ቫሉታን በተመለከተ ከዚህ በፊት ብሔራዊ ባንክ በአንድ አንቀጽ ብቻ ነበር ከሌላ መመሪያ ጋር አንድ ላይ አድርጎ አውጥቶ ሲመራበት የነበረው። እንደዚሁም በፍራንኮ ቫሉታ አሰራር ሲሻር በደብዳቤ በሰርኩላር ነበር ሲሻር የነበረው። አሁን ግን ፍራንኮ ቫሉታን ብቻ በተመለከተ አዲስ መመሪያ ወጥቷል። ፍራንኮ ቫሉታ ዕቃዎችን የውጭ ምንዛሬ ከባንኮች አትጠይቁ፣ ባላችሁ የውጭ ምንዛሬ በዶላር፣ በዩሮ፣ በየትኛውም የውጭ ሀገር ገንዘብ ዕቃዎችን ከውጭ ገዝታችሁ ወደ ሀገር ውስጥ የምታስገቡበት ስርዓት ነው። በዚህ ፍራንኮ ቫሉታ መመሪያ ወይም ደግሞ አሁን አዲስ በወጣው መመሪያ መሰረት ዕቃዎችን ወደ ሀገር ውስጥ እንዲያስገቡ የተፈቀደላቸው ሰዎች እነማን ናቸው? ምን አይነት ዕቃዎችንስ ነው ማስገባት የሚፈቀደው? ይህንን አሁን የመጣውን መመሪያ ጥሶና ተላልፎ የተገኘ ሰው ከንብረት መውረስ ከወንጀል ክስና ምን አይነት ቅጣቶች ይጣሉበታል የሚሉትን ነጥቦች አንድ በአንድ የምነግራችሁ ይሆናል። አብራችሁን ቆዩ። ፍራንኮ ቫሉታን መጠቀም የሚችሉ ሰዎች በመመሪያው መሰረት በአንቀጽ 7 እና በአንቀጽ 8 በዚህ መመሪያ ውስጥ በተገለጹ ድንጋጌዎች መሰረት አሁንም የምነግራችሁ የፍራንኮ ቫሉታን ሊጠቀሙ የሚችሉ አንድ በአንድ ተደንግጎ እናገኘዋለን። አንደኛ፣ ፈቃድ ያላቸው የሀገር ውስጥ ኢንቨስተሮች፣ በኢኮኖሚ ዘርፎች የሚሰሩ ዲያስፖራዎችና የውጭ ኢንቨስተሮች ማስገባት ይችላሉ። ሁለተኛ፣ በውጭ ኢንቨስተሮች ባለቤትነት የሚካሄዱ የማኑፋክቸሪንግና ኢንዱስትሪ ድርጅቶች እንደዚሁ የቀጥታ የውጭ ኢንቨስትመንትና ዲያስፖራ ነጋዴዎች እንዲሁም ይፈቀድላቸዋል። ለሀገር ስትራቴጂ ጠቀሜታ ያላቸው የልማት ፕሮጀክቶች እንደዚሁም ለግል መጠቀሚያ የሚውሉ ዕቃዎችን ማስገባት ይችላሉ። በዚህ በፍራንኮ ቫሉታ ሌላው ድጋፍ የሚቀበሉ የሃይማኖት ተቋማት፣ የመንግስት ተቋማትና የሲቪክ ማህበራት ድርጅቶች ይህንን በዚህ መመሪያ መጠቀም ይችላሉ። ሌላው የዲፕሎማት ተቋማትና ማህበረሰቦች፣ ዓለም አቀፍ አህጉራዊና ክልላዊ የበጎ አድራጎት ድርጅቶች እነዚህ የሚፈቀድላቸው ናቸው። የብዙ ሰዎች ትኩረት የሚስበው የግል ዕቃዎችን የምታስገቡ ሰዎች ማስገባት ትችላላችሁ ማለት ነው። ሌላ ከኢንቨስትመንትና ማኑፋክቸሪንግ ጋር የተያያዘ አጠቃቀም ምን ይመስላል የሚለውን በተመለከተም እንደዚሁ መመሪያው ደንግጓል። ፍራንኮ ቫሉታ ለሚከተሉት ዓላማዎች ሊፈቀድ ይችላል ተብሏል። የኢንቨስትመንት ካፒታል ዕቃዎች፣ ማሽነሪዎች፣ መለዋወጫዎች፣ ዕቃዎችና አክሰሰሪዎችን ለማስገባት ለማኑፋክቸሪንግ የሚያገለግሉ ጥሬ ዕቃዎች ለማስገባት መጠቀም ትችላላችሁ። የቴክኖሎጂ መሳሪያዎች፣ ሶፍትዌሮች፣ የኢንዱስትሪ ግብርናና የአገልግሎት ግብአቶች፣ ለታዳሽና ለማይታደስ ኃይልና ለመሰረት ልማት ፕሮጀክቶች የሚያገለግሉ ዕቃዎችን፣ የግል ዕቃዎችን፣ ለልገሳ የሚገቡ ዕቃዎች፣ ለናሙና ወይም ለሙከራ የሚገቡ ዕቃዎች፣ ለጊዜያዊ አስመጪ የሚገቡ ዕቃዎች፣ በዋስትና ወቅት የሚተኩ ዕቃዎች፣ በዋስትና ስምምነት መሰረት በሶስተኛ ወገን አገልግሎት ሰጪ የሚመጡ ዕቃዎች፣ ለንግድ ትርኢቶች፣ ኤግዚቢሽኖች፣ ምርምርና ተዛማች ጉዳዮች የሚያገለግሉ ዕቃዎች፣ ለራሳቸው ፍጆታ በኤምባሲዎች፣ በዓለም አቀፍ ድርጅቶችና በውጭ ቀጥተኛ ኢንቨስተሮች የሚገባ ነዳጅ፣ በብሔራዊ ባንክ ለገንዘብ ለፋይናንስና ለውጭ ምንዛሪ መረጋጋት ዓላማ ጊዜያዊ የሚፈቀዱ ሌሎች ዕቃዎችን ማስገባት ትችላላችሁ። የፍራንኮ ቫሉታ ተጠቃሚዎችም ግዴታዎች ተጥለውባቸዋል። ከየግል ዕቃዎቻቸው በስተቀር ማንኛውንም የፍራንኮ ቫሉታ ተጠቃሚ የሆነ ሰው ሁሉንም ትክክለኛ ላይሰንስ ሊኖሩት ይገባል። በማስመጣቱ ዓላማ መሰረት የሚያስፈልጉ ሁሉንም ሰነዶች ደግሞ ለጉምሩክ ኮሚሽን ማቅረብ አለበት። ከፐርሰናል ዩዝ ወይም ደግሞ ከግል መገልገያ ዕቃዎች ያሉት ለንግድ ዓላማም ይሁን ቅድም ላልኳችሁ የሚያመጣ ሰው ከሆነ እነዚህን ሊያቀርብ ይገባል። እነዚህም ምርመራ ኦዲት ሊደረግባቸው የሚችሉ የሂሳብ መዝገቦች መያዝ አለበት። ሁሉም ተፈጻሚ ሌሎች ህጎች ማክበር አለበት። እንግዲህ ሌላው ለፍራንኮ ቫሉታ የሚያስፈልጉ ሰነዶች ምንድናቸው የሚለውን በተመለከተ ኢንቨስተሮችና ነጋዴዎች ከጥያቄዎቻቸው ጋር የሚከተሉትን አስገዳጅ ሰነዶች ማቅረብ አለባቸው። ፕሮፎርማ ወይም
የንግድ ደረሰኝ ኮመርሻል ኢንቮይስ ማቅረብ አለባቸው። የመነገጃ ሰነዶች ለምሳሌ ቢል ኦፍ ሌዲንግ፣ የጭነት ሰነድ፣ ዌርዌይ ቢል፣ ትራክ ማኒፌስቲ ወይም የመኪና ጭነት ዝርዝር፣ የባቡር ጭነት ሰነድ፣ ሬሊ ቢል የምንለው፣ ኬሪየር ዶክመንትስ ፓስት ኬሪየር ሰነዶችን እንዲሁም የኢንቨስትመንት ወይም የንግድ ፈቃድ። ነገር ግን ኤምባሲዎች፣ ኤጀንሲዎች ወይም ፈቃድ የሚያስፈልጋቸው ሌሎች አካላት ግን ከዚህ ነፃ ናቸው። ሌላው የዲጂታል ቁጥጥር ስርዓትም በዚሁ በመመሪያው መሰረት ተዘርግቷል። የጉምሩክ ኮሚሽን የፍራንኮ ቫሉታ ማስመጣቶችን ለመመዝገብ እና ሪፖርት ለማድረግ የተቋቋመውን ኤፍኢኤም ዩኤስ ስርዓት ይጠቀማል ወይም ከሱ ጋር ያዋህዳል። የሚኒስተር ኦፍ የገንዘብ ሚኒስትር ጋር የተያያዘ ስርዓት አለ። ከዛ ጋር ተያይዞ ከዛ ጋር መዋሃድ አለበት። ሁሉንም ግብአቶች ደግሞ በዲጂታል መንገድ ይመዘግባሉ እና መከታተል የሚችል ይሆናል ነው የተባለው። መመሪያውን ጥሰው የተገኙ ሰዎች ምን ይደረጋሉ የሚለውን መመሪያ በአንቀጽ 12 በግልጽ አስቀምጧል። የአስተዳደር እርምጃዎችንና ቅጣቶች እንደሚጣሉ የዚህን መመሪያ ድንጋጌዎች የሚጥስ ማንኛውም ግለሰብ ከሚከተሉት እርምጃዎች አንዱን ወይም ከአንዱ በላይ ሊወሰድ በሚል የሚመለከታቸው ህጎች መሰረት የገንዘብ ቅጣት ይጣልበታል። እንደዚሁም በሚመለከታቸው መሰረት ዕቃዎችን መውረስ ድረስ ይደርሳል። ያስመጣቸውን ዕቃዎች እንደዚሁም በብሔራዊ ባንክ አዋጅ ቁጥር 13595 እና በሌሎች ተፈጻሚ ህጎች መሰረት የወንጀል ተጠያቂነት ይኖርበታልም ተብሏል።